ስሜ ብርሃኑ ዋለልኝ እባላለሁ። ተወልጄ ያደግኩት አዲስ አበባ ነው፣ መርካቶ የሚባል ቦታ። እዛ ነው ተወልጄ ያደግኩት። ወደ ትወና ሙያ የገባሁት በአጋጣሚ ነው። አንድ ወደኛ ሰፈር አካባቢ የነበረ ልጅ ነበር እና አየኝና አሪፍ ቁመና አለ፣ አክቲንግም ጥሩ ነውና ለምን ዝም ብላ ሞክርም አለኝ። ጆይን አደረኩ። ከዛ በኋላ እየቀጠልኩ ሄድኩ ማለት ነው። የመጀመሪያ የዛሬ 4 አመት ከምናምን ኦልሞስት ወደ 5 አመት 300 ብር። ይሄ ጥያቄ ይዝል አይሻልም? ቀርቦ ያውቃል አቅም ለማለት ያስቸግራል። ኤክስ ከዚህ በፊት ተናግሬያለሁ። 2 ኤክስ አለኝ። ይገርማችኋል። ብዙ አይደለም። አክተር ባልሆን ዶክተር አልሆንም። አክተር ባልሆን ምን ሆናለሁ መሰለ? ኳስ ተጫዋች ነበር ማለት ነው። በፊት ኳስ ስለምጫወት ማለት ነው። በዚሁ በፊልም ኢንዱስትሪ ውስጥ ዳይሬክት አደርጋለሁ፣ ተውናለሁ። ፒኤም አለ። ከአክቲንግ ውጪ በቃ እነዚህ ናቸው። ማዘሬ ከልቧ ደስ ብላት ስቃያዩት ቀን የመጀመሪያ ጊዜ ቤት ውስጥ የሚደረጉ ነገሮችን አድርጌ በዛ በጣም ደስ ብሏት ያቺ ቀን በጣም አስታውሳታለሁ። ስሪ ኢዲየት የሚል አሚር ካህን የሚሰራበት እንደ ፊልም ኖርማሊ ዝም ብሎ መመቸት እኔ በቃ ሳያት ያሉት ደስ ምትለኝ ሰላም ተስፋዬ። ወደፊት ትልቅ ቦታ መድረስ የምፈልግበት እግዚአብሔር ካለ በፊልም ኢንዱስትሪ ውስጥ አንድ ፊውቸር ፊልም በቃ ጽድት ያለ ፊውቸር ፊልም መስራት፣ ሲኒማ ላይ በጣም አሪፍ የሚባል ቤስት አክቲንግ ያለበት አሪፍ ምርጥ ተዋናይ የመሆን ፍላጎት አለኝ። ለመጨረሻ ጊዜ ከሰው ጋር የተጣላሁት መች መሰለ? የዛሬ 4 ወር 3 ወር ነው። ለዛም ከፖሊስ ጋር እንዳታሳስሩኝ። ከፖሊስ ጋር የተጣላሁት በሆነ ጉዳይ በሆነ ኬዝ ከሌላ ሰዎች ጋር ስንጣላ መተው እንደማገላገል ሲሉ በዛው ዝና የሚለው ካራክተር ትንሽ የሚያቀራርብ ነገር አለ። ለራሴ ለሆነ ነገር ያወጣው ትልቁ ብር 200 ሺህ ብር ምን አለ ፕራይቬሲ ነው። ግን 200 ሺህ ብር አውጥቻለሁ ቤት ውስጥ ያደረኳቸው ነገሮች። እግዚአብሔር ይመስገን አንድ ቀበቶ ነው ያለኝ። የብዙ ወንዶች መልስ ነው። ግሩም ኤርሚያስ አንደኛ ነገር አክቲንግ ሲሰራ መስሎ ሳይሆን ሆኖ ነው የሚሰራው። ሁለተኛ ነገር ደግሞ ራሱን በጣም ይጠብቃል። ታውቃለህ በጣም እድሜውም ገፋ ብሏል፣ ግን ስቲል ብታየው ከኛ ጋር ብታቆመው ወጣት ነው የሚመስለው። ያ ነገሩ ደስ ይላል። እድሜ በጣም ያስተምራል። ወደኋላ ያሳለፏቸው ያቃጠልኳቸው ጊዜያቶች አሉና ከዛሬ የተወሰነ አመት በፊት ያለውን ብሬ ባገኘውና በመክረው ምን እንደምለው ታውቃለህ? አንደኛ ነገር ትሁቱን ነው የምለው። የመጀመሪያ ነገር ለየትኛውም ነገር መሰረታዊ ነገር ትህትና ነውና ትሁቱን እለዋለሁ። ሁለተኛ ነገር የትኛውም ነገር ፈረንጆች የሚሉት ነገር አለ። አንድ ዛፍ ከመቁረጥ በፊት የምትቆርጥበትን መጥረቢያ በደንብ ሳለው። 10 ሰዓት ቢሰጥ ለመቁረጥ 7 ሰዓቱን ማጥፋት ያለብህ በመምታት ሳይሆን በመሳል ነው። በ3 ሰዓቱ ብትመታው ይቆረጣል። እና አብዛኛውን ጊዜ ከማድረግ ይልቅ የምናደርገው ነገር ላይ እንዴት ላድርገው የሚለውን ማሰብ በጣም አሪፍ ነውና ይሄን ምክር እመክረው ነበር። ወደዚህ ሙያ መግባት ለሚፈልጉ ሰዎች የምመክረው ምክር አንደኛ ተሰጥኦ ያስፈልጋል፣ ሁለተኛ ፍላጎት ያስፈልጋል፣ ሶስተኛ
በጣም ከባድ ነገር አይደለም፣ በጣም ቀላል ነገር ነው። ኮኔክሽን አስተካክሎ ራሳቸው ላይ በደንብ ሰርተው የምትሰጣቸውን ትንሿን እድል መጠቀም። እኔ አሁን በፊት መጀመሪያም ስጀምር ኮረስ እየሰራን በቃ የትኛውም ነገር ሳንንቅ እየሰራን ከዛ በኋላ ወደ ሜን ካራክተር መሄዱ ይሄዳል ማለት። ስለዚህ ዲሲፕሊን ነው ትልቁ ነገር፣ ሌላ ምንም የተለየ ነገር የለውም። ዲሲፕሊን። ኦኬ ባልሰራውት ምለው ሰው አለ፣ ግን እዚህ ሚዲያ ላይ ወጥቶ መናገሩ አስፈላጊ ስላልሆነ ያው አልናገርም። ባልሰራውት የምለው ድራማ የለም። የሰሯቸውን ሁሉ ፈልጌ ስለሆነ የሰሯቸው ምንም የለስ። በጣም የገረመኝ ገጠመኝ አንድ ሮሃማ የሚል ተከታታይ ድራማ ጀምረን ከኔ ጋር አብራ የምትሰራው ልጅ እየሰራን ማለት ነው። እና በጣም ክፉኝ ነበር የምሰራው እና የማልቀስ ሲን ያላት እሷ ታለቅሳለች፣ እኔ ደግሞ እያስፈራራኋት ምናምን ነው። ከዛ ሳስፈራራት ማለት ነው እንደ ማልቀስ አለች። ከዛ እየሰራን የምሯን እሪ ብላ አለቀሰች። እንዴ ምን ሆነሽ ነው? ዳይሬክተሩ አቁሚ ቢላት ምን ቢላት ክትክት ብላ ምን ሆነሽ ነው ሲባል በቃ የምርም ሳስበው ጭካኔ እንደዚህ ምናምን በቃ ብላ ያለቀሰችውን ሙቭመንት አረሰው። ሞገስ አሁን እዚህ ምሳሌ ድራማ የምንሰራው ላይ ሞገስ የሚለው ካራክተር የሚጫወተው ልጅ ሽሜ በጣም ነው የሚያዝናናኝ። ከቴዲ ጋር መስራቴ በጣም ነው የሚያስደስት። ቴዲ እንግዳ ሷፍቴ ጋር ሰርተናልና ከሱ ጋር በመስራቴ በጣም እንኳን ሰራው እላለሁ። ምክንያቱም አንደኛ ነገር በጣም ጎበዝ ሰው ነው፣ ሁለተኛ ነገር ከሱም የሚወሰድኳቸው አንዳንድ ልምዶች አሉና ከሱ ጋር በመስራቴ በጣም ደስተኛ ነኝ። እንኳን ሰራው የምለው እሱ ነው። ክትፎ ሽሮ ምናምን አይመቸኝም ትላለህ። ክትፎ ደስ ይለኛል። ሰላም ቤተሰቦቼ፣ ቃል ፊልምስ በቅርቡ በጣም አሪፍ ነገሮች ይዞ ይመጣል። የሚገራርም ተከታታይና ሾርት ፊልሞች እና ሰብስክራይብ እያደረጋችሁ ቆዩ። እንወዳችኋለን። ሰብስክራይብ ይደረግ።